የሃዲያ ሱልጣኔት ታሪክ። የሃዲያ ሱልጣኔት ከ13ኛው ክፍለ ዘመን እስከ 15ኛው ክፍለ ዘመን የቆየ የመካከለኛው ዘመን ስልጣኔ ነበር። ይህ ግዛት በኢትዮጵያ ደቡብ ምዕራብ ከአባይ ወንዝ በደቡብ እና ከሸዋ በምዕራብ በኩል የሚገኝ ግዛት ነበር። ግዛቱ የሚመራው በሃዲያ ህዝብ ነበር። የጊዜው ሃዲያ የሚገኘው ከከምባታ ከጋሞ እና ከወጅ መሃል በደቡብ ምዕራብ ሸዋ ነበር። በፍራፍሬና በእህል የለመለመ በፈረስ ብዛት ባለጠጋ የነበረ እና ህዝቡ የብረት ቁርጥራጭን ለመገበያየት የሚጠቀም ነበር። የሃዲያ የጦር ኃይልም 40,000 ፈረሰኞችና የፈረሰኞቹ እጥፍ የሚሆኑ 80,000 እግረኛ ወታደሮችን የማሰለፍ አቅም ነበረው። የሃዲያ ሱልጣኔት አመሰራረት እንዲህ ነበር። ሃዲያ በሲዳማ በሚመራው በዳሞት ከመወረሩ በፊት የሸዋ ሱልጣኔት ክፍል የነበረ ከሃርላ ጋር የሚገናኝ ነበር። የሃዲያና ሲዳማ ህብረትም የእስልምና እምነትን ተቀብለው የሃዲያ ሱልጣኔትን መሰረቱ። ስርወ መንግስቱም የተጀመረው በሐረሩ ኢሚር አባድር ዘሮች ነበር። እነርሱም ከሲዳማ ጋር በጋብቻ ተሳሰሩ። ይህ የሃዲያ ሱልጣኔትም ከስርወ መንግስቱ ጋር በ13ኛው ክፍለ ዘመን ተመሰረተ። በ14ኛው ክፍለ ዘመን አጼ አምደ ጽዮን ዳሞትን ካሸነፈ በኋላ ካሁኗ ኤርትራ የጉራ ሰራዊትን ልኮ ሃዲያን ተቆጣጠሩለት። የጉራጌ ክፍለ ሀገርም ከኤርትራ ጉራ በመጡ የአምደ ጽዮን ወታደሮች የተመሰረተ ነው። ብዙ የሃዲያ ህዝብም በአምደ ጽዮን የጦር ሰራዊት ውስጥ ያገለግሉ ነበር። በመጨረሻ ግን የሃዲያ ግዛት በ15ኛው ክፍለ ዘመን ለዘራ ያዕቆብ አልገብርም በማለቱ ተወረው ብዙዎች ሞቱ። ከክርስቲያን ኢትዮጵያ ጋር ጸብ ለነበራቸው ሙስሊም አዳሎች በሃዲያ ሱልጣኔት ላይ የሆነው ነገር አባባሰባቸውና ኢትዮጵያን ሊወሩ ሞከሩ። የዘመቻው ውጤት ግን ጥፋት ነበር። ምክንያቱም ዘመቻው ለሱልጣን ባድላይ ኢብን ሰዓድ አዲን በጎሚት ጦርነት መሞት ምክንያት ነበር። ከጊዜውም በኋላ የኢትዮጵያና አዳል ግንኙነት መራራ ሆኖ ቀጠለ። በ16ኛው ክፍለ ዘመንም አዳል በኢማም አህመድ ግራኝ መሪነት ኢትዮጵያን ስትወር የሃዲያ ሰራዊት ከአዳል ወታደሮች ጋር ተቀላቅለው ነበር። ከኢማም አህመድ ግራኝ ሞት በኋላ የኢትዮጵያና አዳል ጦርነትም ካበቃና ኢትዮጵያም የተያዘባትን ግዛት ካስመለሰች በኋላ በ16ኛው ክፍለ ዘመን መጨረሻ የሃዲያ አካባቢ በኦሮሞ መስፋፋት ተወሮ ተያዘ። ዛሬም ድረስ የአርሲ ኦሮሞ ቅድመ አያቶች ከሃዲያ እንደሆኑ ይነገራል።